6 ዓመት ተጠብቃ ነው የተወለደችው። ሌላው ያልተናገርኩት ታሪክ ማሬ እናቴ የመጀመሪያ ልጅ ወልዳ ማሬን ለመውለድ 6 ዓመት ያህል ጠብቃለች። ከ6 ዓመት ጠበቃ በኋላ እንኳን ማሬ ተወልዳ ልክ እንደኛ የፈለገችውን ነገር ማድረግ የማትችል አይነት ልጅ ሆና ነው ያገኘናት። ማርዬ እንግዲህ ሁሌ መሳቅ መጫወት ነው ማለት ስታለቅስ አይቻት አላውቅም። እኔ ይገርመኛል ጥንካሬዋ ማለት ምናልባት ወደ ውስጥ አልቀሳ ሊሆን ይችላል። እንባ አልታየም ማለት የሰው ልጅ አላለቀሰም ማለት አይደለም። እኔ እንደዛም ነው የምረዳው። ሁሌ ፈገግ ነው የምትለው ከህመሟም አንጻር ይመስለኛል። እርግጥ አሁን በ7 ዓመቷ ነው የመጀመሪያት። አዎ በ7 37 አሁን ሆናለች። 30 ዓመት ማለት ነው። ማን ነው ይሄንን ኃላፊነት ውስጥ እየተንከባከባት ያለ? 30 ዓመት ያህል እንግዲህ ሁሉም የምትችል እንግዲህ ቤት ውስጥ እናት ናት። ከአባትም ከወንድምም ከእህትም በላይ እናት ናት ማለት ደከመኝ ማታቅ እናት ናት። ሽንቷን ሁሌ እያጠበችና እየጠረገች ምታኖራት እዚህ ድረስ ያደረሰቻት እናቴ ናት። አሁን ስለዚህ ማሬ በተመሳሳይ ህይወት ነው ያለችው ማለት። አዎ መድኃኒቴ ማንቺ ህመሜ ማንቺ ነሽ። መድኃኒቴ ማንቺ ህመሜ ማንቺ ነሽ። እኔ ደህና አይደለሁ አንቺ ግን እንዴት ነሽ? እኔ ደህና አይደለሁ